ሰላም ጋይስ እንዴት ናችሁ? በአንድ አፕሊኬሽን ላሳያችሁ። አፕሊኬሽኑን ታውቁታላችሁ ኦብቪየስሊ፣ ግን የሱን አፕሊኬሽን ሞድ አፕሊኬሽን አሳያችኋለሁ ማለት ነው። ኢንስታግራም ተጠቀሙት። ኢንስታግራም ትክክለኛውን ከሆነ ይህንን ቼክ አድርጉት እና ፊቸሮቹን ላሳያችሁና ከተመቻችሁ ተጠቀሙታላችሁ፣ ካልተመቻችሁ ደግሞ ይቀራል ማለት ነው። ሶ እኔ የተመቹኝ ነገሮችን ላሳያችሁ። እንደምትመለከቱት አፕሊኬሽኑ ከኖርማሉ አፕሊኬሽን ምንም የሚለየው ነገር የለም፣ ነገር ግን ትንሽ ጥቅሞች አሉት ማለት ነው። ሶ እነሱን አሁን አሳያችኋለሁ ማለት ነው። ሶ የመጀመሪያው ሴቲንግ ጋር ትመጣላችሁ። ከዛም በኋላ ትክክለኛው የኢንስታግራም ሴቲንግ አለ፣ ከላይ ግን ኢንስታ ፕሮ ሴቲንግ የሚል አለ ማለት ነው የአፕሊኬሽኑ። ሶ እሱን ትከፍታላችሁ ማለት ነው። እነዚህን ትተውትና ወደ ላይ ከፍ ታደርጉና እዚህ ጋር ፕራይቬሲ የሚል አለ፣ እሱን ክሊክ ታደርጉታላችሁ። ከዛም በኋላ እዚህ ጋር ያሉትን ነገሮች ልንገራችሁ። እዚህ ጋር የአንድ ሰውን ስቶሪ ታያላችሁ። ከዛም በኋላ ያ ስቶሪ እንደታየ እንዳይታወቅ ከፈለጋችሁ፣ እናንተ እንዳይታወቅ ከፈለጋችሁ ይህንን ኦን ታደርጋላችሁ ማለት ነው። ስለዚህ ስቶሪውን አይታችሁ ነገር ግን እዛ ሰውዬ ጋር እንዳያችሁ አያሳውቅም ማለት ነው። ሁለተኛው ደግሞ ሜሴጅ ይላክላችኋል። ያንን ሜሴጅ አንባችሁ እንዳላነበበ ሰው መቀመጥ ከፈልጋችሁ ላይክ ቴሌግራም ላይ እንደምናደርገው ማለት ነው። እዚህ ጋር ዶንት ማርክ አስ ሪድ የሚለውን ኦን ታደርጉታላችሁ። ከዛም በኋላ እናንተ እንዳያችሁ አይታወቅም ማለት ነው። እዚህ ጋር ደግሞ ላይቭ ጎስት ሞድ የሚል አለ። ላይቭ ስገቡ እንትና ጆይን አድርገ ምናምን እያለ ያመጣል። ያ ጽሁፍ እናንተ እንደገባችሁ እንዳይታወቅ ከፈለጋችሁ ይህንን ማድረግ ትችላላችሁ ማለት ነው። ጀስት ኦን ማድረግ ነው። እዚህ ጋር ደግሞ ታይፕ ስታደርጉ እንዳይታወቅ ለማድረግ ነው። ዲኤም እያደረጋችሁ ታይፒንግ የሚለው ጽሁፍ እዛ ሰው ጋር እንዳይታይ ማድረግ ትችላላችሁ። ይሄኛው ደግሞ ዲሴብል አናሊቲክስ የሚለው ፕሮፋይላችሁ ጋር አናሊቲክሱ እንዳይመጣ ለማድረግ ነው ማለት ነው። ሶ እነዚህ ናቸው። ሌላው ደግሞ አፕሎክ የሚለው ነው በጣም የተመቸኝ ፊቸር። ሶ ይሄንን ኦን ታደርጋላችሁ። ከዛም በኋላ እዚህ ጋር ወይ አሻራ ታስገባላችሁ ወይ ደግሞ ፒን ታስገባላችሁ ማለት ነው። ሶ እኔ ፒን ላስገባ። ሶ ፒኑን ታስገባላችሁ የፈለጋችሁትን። እኔ 4 ቁጥር አስገባለሁኝ። ቻት ደግሞ ለእያንዳንዱ ቻት ደግሞ የምትቆልፉበትም ማስገባት ትችላላችሁ ማለት ነው። እዚህ ጋር እኔ ስላልፈለኩት ዘለዋለሁኝ። እዚህ ጋር ደግሞ ታይሙን በምን ያክል ሰከንድ ወይም ደቂቃ ወይም በሰዓት እንዲቆልፍ የሚፈልጉትን ታስገባላችሁ። እኔ በሰከንድ ነው ፈልገው፣ እሱንም ዝም ብዬ 10 ሰከንድ እለዋለሁ። ከዛ ኦኬ ትሉታላችሁ ማለት ነው። ባክግራውንዱን እዚህ ጋር ማስተካከል ከፈለጋችሁ ማስተካከል ትችላላችሁ። በኢሜጅ በከለር ከፈለጋችሁ ማድረግ ትችላላችሁ። እኔ ዝም ብዬ አንድ ከለር ልምረጥለት። ሶ እኔ ቀይ ላድርገውና በቃ ከዛም በኋላ ትወጣላችሁ ማለት ነው። ሶ 10 ሰከንድ ነው ያልኩት። ከ10 ሰከንድ በኋላ ይቆልፈዋል ማለት ነው። ሶ ትንሽ እንጠብቀዋለን። እንደምትመለከቱት አፕሊኬሽኑን ቆልፎልኛል ማለት ነው። እንደዚህ አድርጋችሁ በቀላሉ ይህንን መጠቀም ትችላላችሁ ማለት ነው። እኔ በጣም የተመቸኝ ስለሆነ ነው። ሶ እናንተም ከተመቻችሁ ሞክሩት። እንደነገርኳችሁ ከዛኛው አፕሊኬሽን ምንም ነገር የሚለየው ነገር የለም። በጣም ቤስት ነው። ሁሉ ነገሩ እንደምታዩት እንደዛኛው ነው። ሶ ቼክ አድርጉት። ይመስላል